ሰላም ዩቲዩብ እንዴት ናችሁ? በዛሬው ቪዲዮ ማሳያችሁ ደረሰው ዳመቱ ደመቀ ምሽቱ በሉ ተደሰቱ ካደረገ ኖሪ አመት በዓል አክባሪ ይመስገን ፈጣሪ ደረሰው ዳመቱ ደመቀ ምሽቱ በሉ ተደሰቱ ቤት አስገብተን አመት በዓል አክባሪ ይመስገን ፈጣሪ በሉ ተደሰቱ ካደረገ ኖሪ አመት በዓል አክባሪ ይመስገን ፈጣሪ። ለጥያቄ አለ። አንደኛ ስንት ዶላር ነው የተገዛው? ሁለተኛ ደግሞ በጉ ዶላር የተገዛበት አጠቃላይ ዋጋው ስንት ነው የሚታሰበው? ሰላም ዩቲዩብ እንዴት ናችሁ? በዛሬው ቪዲዮ ማሳያችሁ የበዓል ገበያዎችን ነው። የበዓል ገበያዎችን ዞር ዞር ብለን እናያለን። ከቤተሰብ ጋር ደግሞ አንዳንድ ነገሮችን እንገዛለን ተባብለን ሄደን እስቲ እንግዲህ ያስቡት እንደ ነገ በዓሉ ነው እንደ ዛሬ ገበያ ልንሄድ ማለት ነው። ዛሬ አሁን ቅዳሜ ነው ያለው፣ ነገ እሑድ ነው በዓል ነው። እንግዲህ ገበያውን ዞር ዞር ብለን እንይና ከዛ በኋላ አስተያየታችሁን ኮሜንት ላይ ትጽፉልኛላችሁ ማለት ነው። እያንዳንዱን ዋጋዎችን አሳያችኋለሁ። ይመቻችሁ፣ ተከታተሉ። ኦኬ ጋይስ መንገድ እየጀመርን ነው። እንግዲህ አስፋልት እስከምንደርስ ድረስ ትንሽ ታገሱ። የኛ ቤት ትንሽ ከአስፋልት ገባ ይላልና ታገሱ። ዛሬ በደንብ አሳያችኋለሁ። እስከዛው እንግዲህ ሰብስክራይብ፣ ላይክ ከቻላችሁ ደግሞ ኮድላችሁት ሼር ብታረጉት አይቀር። ብቻ ግን ሰብስክራይብ ያረጋችሁ የደወል ምልክቷን ተጫኗት። ከዛ ላይክ ሁላችንም ላይክ ያደረግን የፈለጋችሁትን አስተያየት ደግሞ ኮሜንት ላይ ጻፉልኝ። በደንብ አሳያችኋለሁ የገበያውን ሁኔታ። ቻይ ይመቻችሁ። ትንሽ ግን ያስፈራል። ምን መሰላችሁ? እኔ ካሜራ ላይ እንደዚህ ይዞ ምናምን ሄድ በጣም ነው ፈራው። በጣም ግን ለመሞከር እንደፍራለን። አባቱ ምንም አይፈጠርም። በጣም ውስጥ ነው እየሄድኩ አሪፍ ቪዲዮ ይሆናል ብዬ አስባለሁ። እንግዲህ አሁን ሰው እየጠበቅን ነው። እንግዲህ ሲመጣ አንድ ላይ እንሄዳለን ማለት ነው። አባቱ ነው የቆየው። ተከታተል። ደረሰው ዳመቱ ደመቀ ምሽቱ በሉ ተደሰቱ ካደረገ ኖሪ አመት በዓል አክባሪ ይመስገን ፈጣሪ ደረሰው ዳመቱ ደመቀ ምሽቱ በሉ ተደሰቱ ካደረገ ኖሪ አመት በዓል አክባሪ ይመስገን ፈጣሪ ለአመት በዓል ጠላው እንዴት ነው? ለአመት በዓል ጠጁስ እንዴት ነው? ለአመት በዓል ቁርጦስ እንዴት ነው? ለአመት በዓል ደረው እንዴት ነው? ለአመት በዓል አምባሻው ዳቦ ተጋግሯል። ለአመት በዓል ምን ጎሉ ቤት ውስጥ ተሟልቷል። ለአመት በዓል ጠላው እንዴት ነው? ለአመት በዓል ጠጁስ እንዴት ነው? ለአመት በዓል ቁርጦስ እንዴት ነው? ለአመት በዓል ደረው እንዴት ነው? ለአመት በዓል አምባሻው ዳቦ ተጋግሯል። ለአመት በዓል ምን ጎሉ ቤት ውስጥ ተሟልቷል። የተጠራራ ዘመድ ጎረቤት ሲጋበዝ ሲጫወት አቤት ደስ ማለቱ የአብሮ መኖር ጸጋ አምላክ ተቀብሎ ለዚህ ላደረሰን ዓለሜ የኔ ተፍራራ ደጅ መጥቼ ነው እጅ ስነሳ ዓለሜ የኔ ተፍራራ ደጅ መጥቼ ነው እጅ ስነሳ ዓለሜ የቸርነት ጌታ የመስጠት አባት የባላምባራስ ልጅ ተዋርዶ ካያት ለእግሩ ሃይሞቅለት ለፈረሱ ጥሬ
ለፈረሱ ጥሬ የጎተራው ጌታ የሸርፋው ባለቤት ይመጣል አጅሬ አውደ ዓመቱ ሲመጣልን በዓመቱ ኩራታችን ስንኖር በአገረኛ በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን ስናከብር ምንኛ ደስ ይላል ያገርኛው አለው ልዩ ሚስጥር ያገርጋናው አለው ልዩ ሚስጥር ያገርጋናው አውደ ዓመቱ ሲመጣልን በዓመቱ ኩራታችን ስንኖር በአገረኛ በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር እንግዲህ ከባጃጅ ወርደናል። እዚህ ቤተሰብ ብር ሊያወጣ ነው። ባንክ ንግድ ባንክ ማለት ነው። እንግዲህ ደህና ብር ቢያወጣ አሪፍ ነበር። ብቻ ቤተሰብ ተከታተሉ። እኛ ያለን አቅም መጥቶ ማየት ብቻ ማውጣት የለም። እናንተ ሰብስክራይብ አድርጉ እንጂ አንድ ቀን እናወጣለን። ምን አፋፍ እናንተ ብቻ ሰብስክራይብ አድርጉ። ሄልት በጣም ምስልና ለፍት ለመድሃደም በጣም በጣም ብዙ ነው። ለዚህ አጋጣሚ ግን መላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ እያለች እንኳን አደረሳችሁ ጓደኞቼ እጭ ሰነሳ አለልኝ ለሁላችሁም ግን እንኳን አደረሳችሁ እንኳን አደረሳችሁ ዓለሜ መልካም በዓል ይሁንላችሁ። ተብራራ ደጅ በትጅናዬ እጭ ሰነሳ ዓለሜ የቸርነት ጌታ የመስጠት አባት ደርሰናል። ከብቶቹ ተዋርዶ ካያት ለእግሩ ሃይሞቅለት ለፈረሱ ጥሬ የጎተራው ጌታ የሸርፋው ባለቤት ይመጣል አጅሬ አውደ ዓመቱ ሲመጣልን በዓመቱ ኩራታችን ስንኖር በአገረኛ በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን ስናከብር ምንኛ ደስ ይላል ያገርኛው አለው ልዩ ሚስጥር ያገርጋናው አለው ልዩ ሚስጥር አውደ ዓመቱ ሲመጣልን በዓመቱ ኩራታችን ስንኖር በአገረኛ በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን ስናከብር ምንኛ ደስ ይላል ያገርኛው አለው ልዩ ሚስጥር ያገርጋናው አለው ልዩ ሚስጥር ያገርጋናው ዓለሜ የኔ ገብራራ ደጅ መጥቼናዬ እጅ ስነሳ ዓለሜ የኔ ገብራራ ደጅ መጥቼናዬ እጅ ስነሳ ቸርነት ጌታ የመስጠት አባት የባላምበሮስ ልጅ ተዋርዶ ካያት
ለእግሩ ሃይሞቅላት ለፈረሱ ትሬ የጎተራው ጌታን የሸርፋው ባለቤት ይመጣል አጅሬ እንደ በሬ ሻኛ ከሰው በላይ ያወላችሁ ትንሽ መከራከር ይስጥልን ዋጋ እየፈለግን መተናነቃችሁ አንጋችሁ አገሩን ጥጋብ ቅያው ሰላም አውድማውን ፍሬያማ ያድርግልን ጌታለች የቤቱ እመቤት ባንድዬ ፈቃድ ይኸው ሞላ ዓመት አስተናግድ መጣን ይቅረብ ገበታ ጠቦቱ ተስቧል በርከት ስጦት ሰበሬ ሻኛ ከሰው በላይ ያወላችሁ የእድሜ ጎዳና ይስጥልን መተናነቃችሁ አንጋችሁ ሀገሩን ጥጋብ ያው ሰላም አውድማውን ፍሬያማ ያደርግልን ጌታለች የቤቱ እመቤት ባንድዬ ፈቃድ ይኸው ሞላ ዓመት አስተናግድ ፈጣን ይትረፍ ባጁን ቤት አስከፍተን ተመልሰን መጥተን ዶሮ ተራ ያለን ዶሮ ደግሞ እያየን ባጁን ቤት አስከፍተን እንግዲህ ዋጭ ዓለሜ የኔ ገብራራ ደጅ መጥቼናዬ እጅ ስነሳ ዓለሜ የኔ ገብራራ ደጅ መጥቼናዬ እጅ ስነሳ ዓለሜ የቸርነት ጌታ የመስጠት አባት የባላምባሮስ ልጅ ተዋርዶ ካያት ለእግሩ ሃይሞቅላት ለፈረሱ ጥሬ የጎተራው ጌታ የሸርፋው ባለቤት ይመጣል አጅሬ አውደ ዓመቱ ሲመጣልን በዓመቱ ኩራታችን ስንኖር በአገረኛ በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን ስናከብር ምንኛ ደስ ይላል ያገረኛው አለው ልዩ ሚስጥር ያቀርቃነው አለው ልዩ ሚስጥር ያቀርቃነው አውዳመቱ ሲመጣልን በዓመቱ ኩራታችን ስንኖር በአገረኛ በሕይወታችን ደስታ ፍቅር ሰፍኖ በምድራችን በምንወዳት ምድር በአገራችን አሲና ገናዬን ስንጨፍር ጥምቀት ፋሲካውን ስናከብር ምንኛ ደስ ይላል ያገረኛው አለው ልዩ ሚስጥር ያገርቃነው አለው ልዩ ሚስጥር ያገርቃነው संतान ዓለሜ የኔ ገብራራ ደጅ መጥቼናዬ እጅ ስነሳ ዓለሜ
የኔ ገብራራ ደጅ በደጅናዬ እጅ ስነሳ ዓለሜ የቸርነት ጌታ የመስጠት አባት የባላምባራስ ልጅ ተዋርዶ ካያት ደግሩ ሃይ ሞቀላት ለፈረሱ ጥሬ የጎተራው ጌታን የሸርፋ ባለቤት ይመጣል አጅሬ እንደ በሬ ሻኛ ከሰው በላይ ያወላችሁ የእድሜ ጎዳና ይስጥልን መተናነጻችሁ አንጋችሁ አገሩን ጥጋብ ቅያው ሰላም አውድማውን ፍሬያማ ያደርግልን ጌታለች የቤቱ እመቤት ባንድዬ ፈቃድ ይኸው ሞላ ዓመት አስተናጅ መርታን ይቅረብ ገበታ ጸቦቱ ተስቧል በርክር ስጦት እስተበዴ ሻኛ ከሰው በላይ ያወላችሁ የእድሜ ጎዳና ይስጥልን መተናነጻችሁ አንጋችሁ ሀገሩን ጥጋብ ቅያው ሰላም አውድማውን ፍሬያማ ያደርግልን ጌታለች የቤቱ እመቤት ባንድዬ ፈቃድ ይኸው ሞላ ዓመት አስተናጅ ፈታን ይቅረብ ገበታ ጸቦቱ ተስቦ በርክር ስጦታ ጸቦቱ ተስቦ በርክር ስጦታ አይ በቃ እንውሰደው እንውሰደውና ደግሞ ከሰሞኑን ማንም አበሻ ቢፈልገው አልነበረም። አንድ ድንገት ሲሆን ሰማይ ወጣ ራሱ እንደዚህ አልነበረም አየሩ። እኔ ሁለተኛው በጣም ብዙ ሰው ነው ያለው እና በጣም ያደክም። ገምት ውስጥ አሁን የእያንዳንዱን ዋጋ ስንት ነው? እዚህ ጋር ይቀመጥላችኋል። የበጉም የዶሮውም ይቀመጥላችኋል። አጠቃላይ ስንት ተገዛ የሚለውን እያንዳንዱን አስባችሁ ኮሜንት ላይ አጠቃላይ ስንት አወጣ የሚለው እያንዳንዱ ኮሜንት ላይ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጣይ ደግሞ አዳዲስ ነገሮችን ይዘን እንመጣለን። የሚያማምሩ ብሎጎችን ድፍረት ይዘን እየቀረጽን እናመጣለን። እናንተ ብቻ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ኧረ ተውት፣ ሰብስክራይብ አድርጉ። ከዛ በኋላ የተለያዩ ቪዲዮዎች እናመጣላችኋለን። በቃ ይመቻችሁ። እንግዲህ እስካሁን ያያችሁትን ይመስል ነበረ። እንደተከታተላችሁት በግም ዶሮም ተገዝቷል። ሁለት ጥያቄ አለኝ። አንደኛ ስንት ዶሮ ነው የተገዛው? ሁለተኛ ደግሞ በጉም ዶሮም የተገዛበት አጠቃላይ ዋጋው እንድትነግሩኝ እፈልጋለሁ። በዛውም ሰብስክራይብ ላይክ አድርጉት። እንግዲህ ኮሜንት ላይ አስቀምጡልኝ። አንደኛ ስንት ዶሮ ነው የገዛው? ሁለተኛ ደግሞ በጉም ዶሮዎቹ አጠቃላይ ዋጋቸው ስንት? እሱን አንድ ላይ አስቀምጡልኝ። ይመቻችሁ። ፒስ አውት